እውነተኛው ጀነራል የአማራ ህዝብ አለኝታው አሳምነው ጽጌ ከተሰዉ 6 ዓመታትን አስቆጥረዋል። አበርክቷቸውን እንዘክራለን። የወሎ ጀግኖችን የከበባቸውን የብልጽግና ጦር በመስበር ጀብድ ፈጽመዋል። የውጊያ መረጃዎችን ይዘናል። አገዛዙ ያሰለጠናቸው ታጣቂዎች በብልጽግና ላይ አፈሙዝ አዙረው መተኮሳቸው ተሰምቷል። በዝርዝር እናስደምጣቸዋለን። የጠቅላይ ሚኒስትሩን ሰሞነኛ ውይይቶችና አስገራሚ ገጠመኞችንም በቆይታችን እንመለከተዋለን። የብልጽግናው ስርዓት በአማራ ሰማይ ስር ድል እንደናፈቀው ቀጥሏል። ሐቅ ይዞ እየተፋለመ ያለው የአማራ ህዝብ አሸናፊነቱን አስጠብቋል። ለማጥፋት የወረረው ፋሽስት ለህልውናው ከሚዋደቀው ትውልድ ጋር ተፋጧል። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ ቴሌግራም ቻናል ተቀላቀሉ። ብርጋዴር ጀነራል አሳምነው ጽጌ ተወልደው ያደጉት ወሎ ላስታ ውስጥ ሲሆን የትጥቅ ትግሉን ከመቀላቀላቸው በፊት በደሴ ከተማ በሚገኘው የመምህራን ኮሌጅ ውስጥ መምህር ሆነው አገልግለዋል። ወታደራዊውን አገዛዝ በመቃወም የወቅቱን ኢህዴን በኋላ በአዴን የተባለውን የአማራን ድርጅት የተቀላቀሉት አሳምነው ደርግ ከስልጣን ከተባረረ በኋላ በትውልድ አካባቢያቸው አስተዳዳሪ ሆነው ተሹመው ነበር። በማስከተልም ወደ መከላከያ ሰራዊቱ ገብተው በኢትዮጵያና በኤርትራ መካከል የድንበር ጦርነት ውስጥ ተሳታፊ ሆነው የነበሩት አሳምነው በአንድ ወቅትም ከጀርመኑ ሬዲዮ ጋር ባደረጉ ቃለ ምልልስም የውትድርናው ዓለም የተደራጀና የሰለጠነ ነው፣ ምንም እንኳን መስዋዕትነት የሚያስከፍል ቢሆንም ግን አያስቸግርም። ይህንን አይነት ተቋም በታሪክ አጋጣሚ የሚገኝ ነው። እኔም ከሲቪል ዓለም ወጥቼ በኢትዮ ኤርትራ ጦርነት የመምራት እድል አግኝቼ ነበር ሲሉ መናገራቸው ይታወሳል። በመቀጠልም ወደ አሜሪካ በመሄድ ወታደራዊ ትምህርታቸውን የተከታተሉ ሲሆን ከጦርነቱ በኋላ የጀነራልነት ማዕረግ አግኝተው በመከላከያ ሰራዊት ውስጥ በኃላፊነት ሲያገለግሉ ቆይተዋል። ብርጋዴር ጀነራል አሳምነው የመከላከያ ሰራዊቱን ኮሌጅ በበላይነት በመምራትና በማስተማር እንዳገለገሉ ይነገራል። ከ4 ኪሎና ከመከላከያ ሰራዊት ከፍተኛ አዛዥነት ጋር በስርዓታዊ ችግሮች ላይ ከፍተኛ ትችት ሲያቀርቡም ቆይተዋል። ይህንን ስርዓት እስከ መገርሰስ የሚያስችል ሙከራን በማድረግ እውነተኛና ደፋር መሆናቸውን በተግባር አሳይተዋል። በ2001 በቀረበባቸው ክስ ጥፋተኛ ስለተባሉ ማዕረጋቸው ተገፎ የዕድሜ ልክ እስራት ተፈርዶባቸው ለ9 ዓመታት በእስር ላይ ቆይተዋል። በኋላም ከእስር ተፈተው ለሀገራቸው ለከፈሉት መስዋዕትነት ማዕረጋቸው እንዲመለስና የሚያገኙትም ጥቅም እንዲከበርላቸው ተደርጎ ነበር። በመቀጠልም በአማራ ክልል ተጠሪነታቸው ለክልሉ ፕሬዝዳንት ሆኖ ለአጭር ጊዜ በቆዩበት የአማራ ክልል የጸጥታ ቢሮ ኃላፊ ሆነው እንዲያገለግሉ ሹመት ተሰጥቷቸው ነበር። በዚህ ቆይታቸውም ህዝቡን ለማስከበር በርካታ ስራዎችን ሰርተዋል። የክልሉ ልዩ ኃይል ከብአዴንነት አዚም በማላቀቅ እውነተኛ የአማራ ህዝብ ዘብ እንዲሆን አድርገዋል። በጎንደር ቀጠና የቅማንት ቡድኖችን፣ በወሎና ሸዋ በኩል ኦነግ ሸኔን፣ በጎጃም የጉምዝ ታጣቂዎችን አሰማርተው ህዝቡ ላይ ጦርነት የከፈቱ የአማራ ህዝብ ጠላቶችን ልክ በማስገባት ታሪካዊ አሻራቸውን አስቀምጠዋል። የአማራ ህዝብ ከምን ጊዜውም በላይ ከበባ የተፈጸመበት ጊዜ እንደሆነም ደጋግሞ በመናገር ህዝቡን አንቅተዋል። የ4 ኪሎ ባለ ጊዜዎች እንደልባቸው የሚዘግኑትን የአማራን ፖለቲካ በመሸከፍና በመጠበቅም ህዝቡን ታድገዋል። በዚህ ህዝባዊ አለኝታነታቸው ጥርስ የነከሱባቸው የብአዴንና የ4 ኪሎ ባለስልጣናት ሴራ ሲዶሉትና የማጥፊያ መንገዶችን ሲሰሩ ቆይተዋል። በመጨረሻም ሰኔ 17 ቀን 2011 ዓ.ም በመፈንቅለ መንግስት እንዲገደሉ ተደርጓል። ጀነራል አሳምነው ሲበዛ አንባቢ፣ ሃይማኖተኛ፣ አንደበተ ርቱዕ፣ ለህዝቡና ለወገን የታመኑ የጦር ጀነራል ነበሩ። አማራ ተከቧል ሲሉ ገና በጠዋቱ ስጋታቸውን የተናገሩ፣ የሃይማኖት አባቶችን ለካሬ እንዳይከላከሉ እንደ አቡነ ጴጥሮስ ሁኑ ብለው የገሰጹ፣ ለነጻነቴ እኔም ፋኖ ነኝ ብለው ነጻነትን ለወጣቱ የፈነጠቁ፣ አንድያ ነፍሴን ለአማራ እሰጣለሁ ነፍሴ ትርፍ ናት ብለው አንድያ ነፍሳቸውን ላመኑበት የሰጡ ሰው ናቸው። የእሳቸውን መስዋዕትነት ተከትሎ ህልማቸውን እውን ለማድረግ ያልደከሙ ጀግኖች ፈለጋቸውን ተከትለዋል። ቃላቸውን እየተገበረ ያለው አዲሱ የአማራ ትውልድ ከሚገሉት ገዢዎች ጋር እየተናነቀ የነጻነት መንገዱ ላይ ነው። ጀነራል መስዋዕትነት ከከፈሉ 6 ዓመታት ተቆጥረዋል። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አምሃራ ቀጠና የንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር በምዕራብ ወሎ ቀጠና መካነ ሰላም ከተማ ዙሪያ ገጠር ወረዳ ውስጥ ካገዛዙ ኃይል ጋር እየተናነቀ ነው ተብሏል። በትላንትናው ዕለት የኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰነ ኃይል የነበረበትን ቦታ በመክበብ ቅርጽ ለመስራት የሞከረው የአገዛዙ ኃይል ባላሰበበት ቅስፈት በተከፈተበት ተኩስ ተደናግጦ ሲፈረጠጥ በተኩሱ መካከል ከ10 በላይ አባላቱን ሲነጠቅ የተወሰኑትን ቆስለውበታል። ቢሊ በተባለ አካባቢ የኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊት የተፈጸመበትን ከበባ በመስበር ከአንድ ቲም ያላነሰ የጠላት ኃይልን ሙትና ቁስለኛ በማድረግ ውጊያን በላቀ የግዳጅ አፈጻጸም ያጠናቀቀ ሲሆን የአገዛዙ ጦር በበኩሉ የደረሰበትን ኪሳራ ለማካካስ ግራቀኝ ከባድ መሳሪያ ያስወነጨፈ ወደ ቢሊ ታዳጊ ከተማ በሩጫ መጓዙ ተረጋግጧል። የአርመኒው ስርዓት አገልጋይ ሰራዊቱ በሩጫው መሃል አንድ ንጹህ ገበሬ እንደገደለ ታውቋል። እርሻ ላይ የነበረውን ገበሬ በሮቹ አጠገብ ገድለውት ነው የፈረጠጡት ተብሏል። አገዛዙ በአካባቢው እንዲህ አይነት ድርጊት ከመፈጸም ታቅቦ እንደማያውቅ ተነግሯል። የጦር ሜዳውን ሽንፈት የሚያካክሰው
ንጹሃንን በመረሸን እንደሆነ ደጋግሞ አሳይቷል። ባለፈው ወር ጭምር ተመሳሳይ ድርጊት በዚሁ በቢሊ ግንባርና በሜታ ግንባር ፈጽሟል። ኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊትን በመደምሰስ የጦር ሰፈሩን አጸዳለሁ ብሎ በማለዳው የሞት ቀጠና ውስጥ የገባው ጠላት ኦፕሬሽኑ ኪሳራ አስከትሎበት ውጊያው ተበላሽቶበት በሽንፈት ተመልሷል። የክፍለ ጦሩ አመራሮች መረጃ በማፈናፈን የጠላትን እንቅስቃሴ ቀድመው በማወቃቸው የተነሳ ተዘጋጅተውና ቦታ ይዘው ስለጠበቁት ዘው ብሎ የመጣው ወራሪ የሞት ቀለበት ውስጥ ገብቶ ቅጣቱን ተቀብሏል ነው የተባለው። በአገዛዙ የሰለጠኑ ታጣቂዎች ወደ መከላከያ ተኮሱ። አገዛዙ ያሰለጠናቸው የብሔር ግጭት ለመፍጠር በማለም ነበር። በምዕራብና በማዕከላዊ ጎንደር ከ200 በላይ የመንግስት ወታደሮችን የገደሉት የቅማንት ታጣቂዎች ናቸው ተብሏል። እነዚህ ታጣቂዎች በፊት በህወሓት አሁን ደግሞ በብልጽግና ፋኖንና የአማራን ህዝብ እንዲወጉ ተብለው የሚደገፉ ናቸው። ታጣቂዎቹ በመንግስት አመራር እየተደገፉ ከመተማ ጎንደር ያለውን አስፓልት መንገድ በመዝጋት ለከባድ ተሽከርካሪ 6000 ብር፣ ለመካከለኛ 4000 ብር፣ ለዝቅተኛ 2000 ብር ቀረጥ እያስከፈሉ እንዲጠቀሙ ከመንግስት ፈቃድ ተሰጥቷቸው ነበር። ቀረጡም ኮሚሽን የሚቀበል የመከላከያ አመራር ነበር ተብሏል። ሰሞኑን ግን ህዝብ እየዘረፈ ሲቀበለው ሲያሻው ተተኳሽ ሲሰጠው የነበረው ሽፍታ ራሱ መልሶ እንደበላው የመረጃ ምንጮች አረጋግጠዋል። አገዛዙ ብሔርን ከብሔር አካባቢን ከአካባቢ ማቃቃርና ማፈራረጅ የፖለቲካ ስልቱ አድርጎ ቢይዘውም እያዋጣው አይደለም። በባለፈው ሳምንት እነ አርበኛ ዘመነ ካሴ ከነ ጀዋርና ጃልመሮ እነ አሉላ ከነ ልደቱ ጋር በበይነመረብ መወያየታቸው ያስደነገጠውም አገዛዙ ለያይቶ መብላትን ስለለመደ ነበር። ለፍርድ ቤትና ለፌዴራል ፖሊስ የራቀው ግለሰብ ቤተ መንግስት ተገኘ። ሰውየው ማን ይነካኛል ብሏል። በጉዳዩ የፌዴራል ፖሊስ ሀፍረት ተሰምቶታል። በእነ ዮሐንስ ቧያሌውና በእነ ክርስቲያን ታደለ ጉዳይ የእምነት ክደት ቃል ስጥ ተብሎ ፍርድ ቤቱ አዞ ነበር። የተአምር ሀገር የሆነች ሀገራችን የፌዴራል ፖሊስ ይህን ግለሰብ ለመያዝ ተቸገርኩ አጣውት ሲል ከረመ። እነ ክርስቲያን ታደለም ከእስር ቤት ሆነው መገናኛ አካባቢ በእጀባ ውሰዱንና ከጫታው ድማው ታገኙታላችሁ ብለው ነበር። የምናወራው ስለ ቀድሞ የዩኒቨርሲቲ መምህር ስለ አሁኑ የብልጽግና የማህበራዊ ሚዲያ ሚኒሻ ስዩም ተሾመ ነው። ስዩምን ከጫትና ከአረቂ አካባቢ ፈጽሞ አለማግኘት አይቻልም ሲባል ነበር። በስድብና በፍረጃ የሚታወቀው ስዩም ተሾመ በትላንትናው ዕለት ቤተ መንግስት ገብቶ ከጠቅላይ ሚኒስትር አብይ አህመድ ጋር ስለ ሚዲያ ተወያይቷል። እነ ስዩም ተሾመ ስለ ሚዲያ ነጻነት፣ ስለ ህዝብ ክብርና ጥቅም ለማውራት ስብሰባ ላይ ናቸው። ብዙ ጊዜ ስብሰባና ውይይት የደጋፊዎች እድር ሆኖ የሚቋጨውም ለዚህ ነው። በዚች ሀገር ሰላምና አንድነት ይምጣ ከተባለ ውይይት ከተቃራኒ ኃይል ጋር ነው መሆን የነበረበት። ከነ ዮሐንስ ቧያሌው እስከነ ክርስቲያን ታደለ ከአክቲቪስት እስከ ጋዜጠኛ ከጠበቃ እስከ ዳኛ በእስር ላይ ታጉሮ ውይይትና ስብሰባ የውሎ አበል ከማወራረድ የዘለለ ሚና አይኖረውም። ለዚህም ይመስላል የፌዴራል ፖሊስ ብዙ ጥረት አድርጎ ማግኘት እንዳልቻለ የገለጸው ግለሰብ ከጠቅላይ ሚኒስትሩ ጋር በነበረ ውይይት ላይ መገኘቱ መነጋገሪያ ሆኖ የሰነበተው። ሚዲያችን ከሰሞኑ በተከታታይ ሲያቀርባቸው በነበሩ ዘገባዎች የፌዴራል ፖሊስ ለፍርድ ቤት በጻፈው ደብዳቤ አክቲቪስት ስዩም ተሾመ የተባለ ግለሰብን ፈልጎ ማግኘት እንዳልቻለ መግለጹ ይታወሳል። አክቲቪስቱ በህግ ቁጥጥር ስር ሆነን ሳለ ስማችንን በማጥፋት ብሎም በፍርድ ቤቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ ለከፍተኛ ፍርድ ቤት ማመልከታቸው ይታወቃል። ፍርድ ቤቱ ስዩም ተሾመን የፌዴራል ፖሊስ ይዞ እንዲያቀርበው 4 ጊዜ ትዕዛዝ የጻፈ ቢሆንም ፖሊስ ግለሰቡን ማግኘት አልቻልኩም የሚል ምላሽ እስከዛሬ ሲሰጥ ቆይቷል። አክቲቪስቱ ግን ጠቅላይ ሚኒስትሩ ከሚዲያ ተወካዮች ጋር ባደረጉት አንድ ውይይት ላይ ተገኝቶ እንደነበር የመንግስት ሚዲያዎች ያወጧቸው ምስሎች ያሳያሉ። ይህ መንግስት ለህግ መከበር ያለውን አተያይ በከፊልም ቢሆን ያሳየ ነው። ህግ ሲጣስና የፖሊስ መዋቅር የፖለቲካ ጨዋታ አካል ሲሆን ህዝብም ለህግ ያለው አመለካከት ላይ ጥርጣሬ ያሳድራል በማለት አስተያየት የሰጡት አንድ የህግ ባለሙያ ናቸው። አሳፋሪ ክስተቱን ለመደበቅ እንኳን አልተሞከረም። ግለሰቡ ዳኞችም ጭምር ሲሳደብ የነበረ ነው። ለዚህ መልእክቱ እኔስ ለምን በህግ እዳኛለሁ፣ ለምን ህግ ይጠይቀኛል የሚል ይመስለኛል ብለዋል። አቶ ዮሐንስ ቧያሌው በወቅቱ የፍትህ ስርዓቱ ጨርሶ እንዲሞት ያደረገው ስዩም ተሾመ ሳይሆን በሱ ጀርባ ያሉት የመንግስት ተቋማት ናቸው ብለው ነበር። አቶ ክርስቲያን ታደለ ደግሞ ስዩምን ማቅረብ ያልቻለ የፌዴራል ፖሊስ ማረሚያ ቤት ሰብሮ ገብቶ ቁሙ ተነሱ ሲለን ያድራል። የራሳቸውን መንግስት ስርዓት እንኳን ማክበር አልቻሉም። የፍትህ ስርዓቱ አንድ ጊዜ ሞቷል። ቢያንስ ለእናንተ ለዳኞች ክብር እንኳን ሲባል አዲስ አበባ ተቀምጦ ሲሰድባችሁ የሚውልን ግለሰብ ማቅረብ ነበረበት። ከኛ ይልቅ የምታሳዝኑኝ እናንተ ናችሁ። የሚሰድባችሁን ግለሰብ እንኳን ማቅረብ የሚችል ፖሊስ የለም ብለው ተናግረው ነበር። ስዩምን ወደ ቤተ መንግስት ከመሳብ በእስር ቤት ካሉት ጋር መወያየትና መነጋገር በተገባ ነበር ያሉ ብዙዎች ናቸው። ብዙ ጊዜ አገዛዙ የወጣቶችን ሊግና ማህበር ሰብስቦ ወጣቶች ይደግፉኛል፣ የራሱን የማህበራዊ ሚዲያ ሚኒሻ ሰብስቦ የሚዲያ ሰዎች ጋር ተወያየው የራሱን ካድሬዎች ሰብስቦና አሰልፎ ህዝቡ ለድጋፍ ሰልፍ ወጣ ብሎ መናገር የተለመደ የአገዛዙ ቅጥፈት ሆኖ ቀጥሏል።
የአገዛዙ ካድሬዎች ሀገሪቱን የመዝረፍ ስራቸውን አጠናክረው ቀጥለው በፌዴራል የመንግስት ተቋማት ብቻ 32.9 ቢሊዮን ብር የት እንደገባ አይታወቅም ተብሏል። ይህንን ያለው ደግሞ መንግስታዊው የፌዴራል ዋና ኦዲተር መስሪያ ቤት ነው። በ137 የፌዴራል ተቋማትና በ20 የገቢዎችና የጉምሩክ ቅርንጫፍ ጽህፈት ቤቶች በጠቅላላ 32.9 ቢሊዮን ብር በወቅቱ ያልተወራረደ ሂሳብ መገኘቱ ተቋሙ ገልጿል። ከዚህ ውስጥ 17.7 ቢሊዮን ብር የሚሆነው ውዝፍ ሂሳብ ከአንድ ወር እስከ አንድ ዓመት ውስጥ ያልተወራረደ ነው ተብሏል። በተጨማሪም ከአንድ ዓመት በላይ እስከ 5 ዓመት 10.4 ሚሊዮን ብር፣ ከ5 ዓመት በላይ እስከ 10 ዓመት 4.4 ቢሊዮን ብር እንዲሁም ከ10 ዓመት በላይ ጊዜ ያስቆጠረው ውዝፍ ሂሳብ 204.8 ሚሊዮን ብር እንደሆነ ተገልጿል። ቀሪው 6.3 ሚሊዮን ብር በወቅቱ ያልተወራረደ ሂሳብ የቆይታቸው ጊዜ ሁሉ እንደማይታወቅ ተነግሯል። በውዝፍ ተሰብሳቢ ሂሳብ ግኝት መሰረት ከፍተኛው ድርሻ ከሚወስዱት ተቋማት መካከል የጤና፣ የመስኖና ቆላማ አካባቢ እንዲሁም የትምህርት ሚኒስቴሮችና የዋቻሞ ዩኒቨርሲቲ ይጠቀሳሉ። የአሜሪካ ጠቅላይ ፍርድ ቤት የፕሬዝዳንት ትራምፕን አስተዳደር ስደተኞችን ከሀገራቸው ባለፈ ወደ ሶስተኛ ሀገር ማባረር እንዲችል ፍቃድ ሰጥቷል። በዚህም የታችኛው ፍርድ ቤት የትራምፕ አስተዳደር ስደተኞች ወደ ሶስተኛ ሀገር ሲባረሩ የሚገጥማቸውን ችግር እንዲያስረዱ ትርጉም ያለው እድል እንዲሰጥ የወሰነው ውሳኔ ከፍተኛ ፍርድ ቤቱ 6-3 በሆነ ድምፅ መሻሩን ነው የተገለጸው። 3 ለዘብተኛ የፍርድ ቤቱ ዳኞች ህገወጥነትን የሚያበረታታ ነው ያሉትን ብይን ተቃውመዋል። ጉዳዩ ባለፈው ግንቦት የሚያንማር፣ ደቡብ ሱዳን፣ ኩባ፣ ሜክሲኮ፣ ላኦስ እና ቪየትናም 8 ስደተኞችን ወደ ደቡብ ሱዳን የሚወስድ አውሮፕላን ውስጥ እንዲሳፈሩ መደረጉን ተከትሎ የመጣ መሆኑን ቢቢሲ በዘገባው አመላክቷል። የቦስተን የአሜሪካ ፍርድ ቤት ዳኛ ብራያን መርፊ ባለፈው ሚያዝያ ስደተኞቹ በሶስተኛ ሀገር ማሰቃየት ወይም ግድያ ይፈጸምብናል ብለው ካመኑ ጉዳያቸውን እንዲያሰሙ እድል ሊሰጣቸው እንደሚገባ ውሳኔ ያሳልፈው እንደነበር ይታወቃል። ዳኛ ሶኒያ ሶቶማየር፣ ኤሊና ኬጋና ኬትማጂ ብራውን ጃክሰን በአብላጫ ድምፅ የጸደቀውንና ያልተፈረመውን ውሳኔ ከባድ ጥሰት ሲሉ መተቸታቸውን ዘገባው አመላክቷል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ውሳኔው ለአሜሪካ ህዝቦች ደህንነትና ጥበቃ ድል ነው ያለ ሲሆን የተቋሙ ቃል አቀባይ ትሪሺያ ሚክሊን ማባረሪያ አውሮፕላኖችን ያሟሙቁ ሲሉ ከውሳኔው በኋላ ተናግረዋል። የትራምፕ አስተዳደር 8ቱ ስደተኞች በአሜሪካ ግድያ፣ እሳት ቃጠሎና በጦር መሳሪያ ዝርፊያን ጨምሮ አስከፊ ወንጀሎችን የፈጸሙ ናቸው ብለዋል። የስደተኞቹ ጠበቃ ለጠቅላይ ፍርድ ቤቱ ባስገቡት ማመልከቻ አብዛኞቹ ስደተኞች ወንጀለኛ ተብለው የተፈረደባቸው አይደሉም ብለዋል። ከሳሾቹን የወከለው ብሔራዊ የኢሚግሬሽን ሙግት ትብብር የፍርድ ቤቱን ውሳኔ አስፈሪ ሲል የጠራው ሲሆን የትብብሩ ስራ አስፈጻሚ ትሪና ሪሙልቶ የፍርድ ቤቱ ውሳኔ ደንበኞቻቸውን ለስቃይና ሞት ያጋለጠ እንደሆነ ተናግረዋል። ትራምፕ ጉዳዩን ወደ ጠቅላይ ፍርድ ቤት የወሰዱት የታችኛው ፍርድ ቤት የወሰነው ባለፈው ወር የቦስተን ይግባኝ ሰሚ ፍርድ ቤት ውሳኔውን ባለመቀልበሱ ነው። በባይደን የተሾሙት ዳኛ ብራያን መርፊ የአሜሪካ መንግስት ስደተኞች ወደ ሶስተኛ ሀገር ሳያባረር የአሜሪካ የጦር ሰፈር ባለበት ጅቡቲ እንዲያቆዩ ጠይቀዋል። ባለፈው ወር ጠቅላይ ፍርድ ቤቱ 350 ሺህ ስደተኞች ላይ ተጽዕኖ የሚያሳርፍና ለቬንዙዌላ ዜጎች ተሰጥቶ የነበረውን ጊዜያዊ ጥበቃ እንዲነሳ ውሳኔ አሳልፏል። በሌላ ውሳኔ ባለፈው ግንቦት ወር ግማሽ ሚሊዮን ለሚሆኑ የኩባ፣ ሄቲ፣ ኒካራጓና ቬንዙዌላ ስደተኞች ለ2 ዓመት በአሜሪካ ሲቆዩ የሚሰጣቸውን የሰብአዊ ድጋፍ ፕሬዝዳንቱ በጊዜያዊነት እንዲያቋርጡ መወሰኑም ተዘግቧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ለፈጣንና ታማኝ መረጃ የብላክ ላይን ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ